ወይኔ ፍቅር በስመ አብ ወልድ መንፈስ ቅዱስ ይሄማ በህልሜ ነው። ትናንት ከሀይሚ ጋር እንዲህ ስታይ እንደነበር አይቻለሁ። መቼም ይቅር አለልኝ። አንቺ ከማን አባሽ ጋር ነው እንደዚህ የምታወሪው? አቤል ይባላል። ፍቅረኛ ነው። በጣም ጥሩ ልጅ ነው። ፍቅረኛ? የምን አባሽ ፍቅረኛ ነው? ገና ከመሬት ከፍ ሳቲ። ወይኔ ጉድ ይፈላ። ምንድነው? ነይ ወደዚህ ውጪ። ምንድነው? ልጅቷን ልገላት ነው እንዴ? ዛሬማ እገልሻለሁ። ነይ ወደዚህ። ቴዲ ቆይ ምን አድርገው ነው? ኧረ እሱ ያለችውን እንኳን ለመናገር ለማሰብ ይከብደኛል። ድሮም የሚዋደዱ ሰዎች ማለት የቤተሰብ ጣልቃ ገብነት ያለ ነው። አንተ ግን ባሰ። ምን? አንቺ ገና ትንሽ ልጅ አይደለሽ እንዴ? እኮ አንቺማ በጄ ነው የምትጠፊው። አረ ተረጋጉን። ይስቀልድ ነው። ቀልድ? እኔ እንኳን ማላውቀውን አማርኛ ማን ሲል ሰምተሽ ነው? እስቲ አንተ ቆይ ተረጋጋ። ቆይ ማን ሲል ሰምተሽ ነው አንቺ? በመጀመሪያ ማታ ድራማ ላይ ያዩትን እየተለማመድኩ ነበር። ከዛ እሱ ሲናደር ሳይው ደስ አለኝና ቀጠልኩበት። ወይ የዘንድሮ ልጅ! አንቺ በዚህ ሰዓት ትምህርትሽ ላይ ነው ማተኮር ያለብሽ። እንደዚህ ነገር ለምን ታያለሽ? ኦፍ ተመስገን። እኔ እኮ መጀመሪያ አስተውራ ሰማት የቆምኩበት መሬት ነበር የካደኝ። በሉ እናንተ ማዘኞች ወደ ቤታችሁ ግቡ። ስማኝ ግን ወንድሜ። እሺ ደግሞ ምን ፈለግሽ? ሪኮ እኮ በጣም ጥሩ ልጅ ናት። ለምን አጥብሳት? ቆይ አንቺ የት ነው የምትይው? ነይ ዛሬማ እገልሻለሁ። አታመልጪኝ።